አሶሳ ተናፋቂዋ ምድር ያስደማሚ ተፈጥሮ ባለቤት የመልካም ሰዎች መገኛ የማዕድናት ማፈሻ ታሪክ ቀያሪዋ የአባይ ወንዝ ማረፊያ አሶሳ ወርቅ ቡና እብነበረድ ፍራፍሬና የታሪካዊ ሰው ሼህ ሆጀሌ አልሐሰን እናት የቤኒሻንጉል ጉሙዝ ዋና መዲና አሶሳ ብዙዎችን የሰበሰበች ሀገር የምትመስል ከተማ ከመዲናችን አዲስ አበባ በስተሰሜን ምዕራብ አቅጣጫ 687 ኪሎ ሜትር ርቀት ላይ የምትገኝ በ1886 እንደተቆረቆረች ታሪኳ ያስረዳል። አሶሳ ሲነሳ የአሶሳ ገዢ የነበሩት ሼህ ሆጀሌ አልሐሰንና አባታቸው አልሐሰን ይነሳሉ። በከተማዋ በቱሪስት መስህብነት የሚታወቀውና በሼህ ሆጀሌ ስም የሚጠራው የሼህ ሆጀሌ አልሐሰን ችሎት አዳራሽ ይገኛል። ይህ የችሎት አዳራሽ በሂጅራ አቆጣጠር 1315 ወይንም እንደ ኢትዮጵያውያን አቆጣጠር በ1886 የተገነባ ነው። የችሎት አዳራሹ የተገነባው በሀገር ውስጥና በውጭ ሀገር በመጡ ዜጎች እንደሆነም ይነገርለታል። በወቅቱ የችሎት አዳራሹ ሲሰራ የራሱ የሆነ አካባቢውን የሚገልጽ የአሰራር ጥበብን የተከተለ ሲሆን ለግንባታው ሙሉ በሙሉ ሀገር በቀል ግብአቶች ስራ ላይ ውለዋል። ሼህ ሆጀሌ አልሐሰን የችሎት አዳራሹን ሲያስገነቡት በወቅቱ እሳቸው ስልጣን ላይ በነበሩበት ጊዜ የህዝብን አቤቱታና አጠቃላይ የዳኝነት ወይንም የሸንጎ ስርዓትን ያከናውኑበት ነበር። የስሟን ትርጓሜ የምትኖረው አሶሳ አሁን ያለውን ስያሜውን ከማግኘቷ በፊት አጾጾ ትባል ነበር። አሶሳ ብለው የሰየሟት ሼህ ሆጀሌ እንደሆኑና ትርጉሙም መሰባሰብ የሚል እንደሆነ ታሪክ ያስረዳል። አሶሳ በርካቶችን በቀለም በእምነትና በማንነት ሰብስባ ብዙሃንን የምታስተናግድ ከተማ ናት። አሶሳና ቤኒሻንጉል አያሌ ምሁራንን ያፈሩ ለሀገር ባለውለታዎችንም የለገሱ ናቸው። እዚህ ጋር ትልቁን የአሶሳ መልክ መግለጥ ይኖርብናል። ሼህ ሆጀሌ አልሐሰንን